ብትመጣ ፊዮሪን አያፈቅራትም ማለት ነው አለች። አይ ያንን ወደፊት የሚያውቀው አንድ አላህ ነው እንጂ እኔም አይደለሁም እሱም አይደለም ማለት። ቢሆንም ግን እንደዛ ነው የሚሆነው እርግጠኛ ነኝ። ምክንያቱም የመጀመሪያ ስለምትወዳት ይምክን እሷ ፊት ለፊቱ ብትመጣ ወይም ቢያገኛት ወደ እሷ ነው የሚገለበጠው አለችው። ያንን እንግዲህ እሱ ነው የሚያውቀው። በኋላ ላይ ፈተናቸው ይበዛባቸዋል ምናምን አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ አድርጉኝ። እንግዲህ ዛሬ ልብሽና ልቤ በጣም የሚያሳዝን ሁኔታ ላይ ነው ያለው። ይኸው እንግዲህ ፊዮርን እንደሚያፈቅራት ልቦን ስለሰበረው ለጓደኛው እያወራው ነበረ። ከዛ እኔ በጣም የምወደው ጓደኛ አለኝ ብላ አለችኝ አለ። እሷን እያወራት በመምጣቷ በጣም ደስተኛ ነበረ። ምክንያቱም እሷ ማግኘት ስለሚፈልግ ማለት ነው። ከዛም እሷ መጣችና እያወራችው እያለ አንዳንድ ነገሮች እያወሩ ከዛ በጣም ፈገግታ ጨምሮለት ደስተኛ ነበረ። ከዛ አንተ ጓደኛ አለህ ምናምን ስትለው አዎ በጣም የምወዳት ጓደኛ አለችኝ አለት። ታድላለች ምናምን አለችው። አዎ ፈገግታ ምናምን ማለቴ አይደለም ፊዮሪ አለ ሲላት፣ እንዴ ስሜንም ታውቃለህ እንዴ ስትለው አንቺ ነግረሽ እኔ እንዳላት፣ አረ እኔ የተናገርኩኝ አይመስልም ምናምን አለች። አይ ተናግረሻል አንቺ ሳታውቂው ቀርተሽ ነው እንጂ ምናምን አላት። ከዛ እሺ ብላ በቃ አንቺ የምትወጂው ጓደኛ አለሽ ስላት፣ አዎ እኔ በጣም የምወደው ጓደኛ አለኝ አለችው። በቃ ልቡ በጣም ተሰበረ፣ በጣም ተነካ። ከዛም በኋላ ላይ በቃ እንደዛ እኮ አለችኝ፣ የምወደው ልጅ እኮ አለ አለችኝ። እሷ የምትወደው ልጅ አላት? አዎ የምትወደው ልጅ አላት። እንዴ እንደዛማ ሊሆን አይችልም። የምትወደው ልጅስ ገጣሚውን እንደሆነ ማን ያውቃል አለ። ለካም እንደዛ ነገር አለ እንዴ? እውነትን እኮ ሊሆን ይችላል። ያንን ገጣሚውን ልጅ እኮ ወዳው ሊሆን ይችላል አላት አለው። ወይ አንተ እንዴት አይነት መላ መጣልኝ ምናምን። አዎ እንደዚህ ፈታ በር ጓደኛዬ፣ ሲከፋማ አልፈልግም አለው። እሺ ብሎ እሱም በጣም ማዝኖ ስለነበረ በጣም ተደሰተ። እንደዛ ብሎ ሲለው ጓደኛው ማለት ነው። አንዳንድ ጊዜ ጓደኛ ለክፉም ነገር ሆነ ለደግም ነገር ይጠቅማል እንግዲህ ማለት ነው። ከዛም በኋላ ላይ እሱ እንደዛ እያለ ነበረ እና ሄደ። እየሄደ እያለ ጓደኛው ደግሞ ካፌ ቤት ጠራውና እያወራው ነበረ። በቃ አንተ እስካሁን ድረስ ለፊዮሪ እንደምትወዳት አልነገርካትም? አዎ አልነገርኳትም። ለምን አትነግራትም? እስከ ምንነት እንደዚህ እንደሆንክ መቼም አትቀበልህም አለው። እኔ አላቅም እባክህ፣ በጣም ከባድ። አንተ ጋር ስራ እንዴት ነው? ስራ ከኔ ከምንም አይል። እሱን ታውቆ የለ ጸባዩ እንደዛው ነው እየተግረጨረጨ። እሺ አንድ ቡና ብጠጣ ስለው አይ አልጠጣም የምሄድበት አለኝ አለ። ከዛ እሺ አለው። ተለያዩ። ከዛ ከተለያዩ በኋላ ወደ የሚገጥምበት ቦታ የሚያስቀምጥበት ቦታ ሄዶ እየገጠምላት እያለ እየጻፈ እያለ ማን ቢመጣ ጥሩ ነው? ፊዮሪ ምጥት። ከዛ እንዴ አንተ ነህ እንዴ አለችው። አዎ እኔ ነኝ አለ። በጣም ተደናገጡ፣ በጣም በሚገርም ሁኔታ ላይ ማለት ነው። ከዛ አማን ደግሞ ጓደኛ አለውና ይደውልና ጥሩ ሁኔታ ላይ እየታካከደልኝ ነው ያለው። አሁን ደግሞ የሆነች ጅል ልጅ አግኝቻለሁ፣ እሷ የራሱ እጃችን ላይ ወድቃለች፣ ኢንፎርሜሽን ታመጣልኛለች ምናምን አለው። በጣም የሚሰራው ነገሮች ሳስብ አንድ ሴት ልጅ እያገተ የሚያገኝ ገንዘብ መሰለኝ እንደዛ ሲል ማለት ነው። ከዛ ምን አይነት ልጅ ናት ምናምን ሲለው እንደዛ አይነት ልጅ ናት ምናምን አለ። ከዛ እሷም ደግሞ ትደውልለታለች። መድኃኒት እሱ አውቆ ከእሷ ጋር የወሰድኩኝ መስሎት ከእሷ ጋር የሚወስደው ነገር የሆነ ለነገር የሚወስደው ነገር ከእሷ ኢንፎርሜሽን ሊወስድ ከዛ ራሴን አመመኝ ብሎ እንትን ወድቆ ነበረ። ከዛ እሷም ደግሞ አንስታ ምናምን ብላ መድኃኒት ሰጥታው ነበር። ሲደወለችለት ስልኩን ሰጥቷ ነበረ። ስትደውልለት መድኃኒቱን ወሰድክ? አልወሰድኩም፣ አንቺ ስለደወልሽልኝ ደስ ብሎኛል። አይታስባችሁታል? አቤት ለኪ ሰው ሁሉ ክፉ መሆን ያውቅበታል ማለት ነው። እኔ እኮ ግራ የተጋባኝ እኮ እንዴት ነው ያ ሰው እንደዛ ሊሆን እንዴት እንደምኮነው እላለሁኝ። ከዛ በኋላ እንዴ ለምን አልወሰድኩም መልሰሽ ስትደውይልኝ ወስዳለሁኝ አላት። እሺ እንግዳማ ከሆነ መልሼ እደውልልሃለሁ አለችው። ከዛ እሺ ብሎ ዘጋችው። ከዛም በኋላ እሷም ተዘጋችው በኋላ እንትን አለ ጠየቀ። በጠየቀ ሰዓት እንደዛው መልሳ ደወለችለት።
እሺ አሁንስ መድኃኒቱን ወሰድክ? አዎ ወስጃለሁ ምናምን። ከዛ እንገናኝ ምናምን ስላት አይ እኔ እኮ የሆነ ቦታ እየሄድኩ ነበር ምናምን ስትለው አይ በቃሽ እንደዛ ካልሽ ተይው በቃ አላት። ተገናኙ። ከዛ ተገናኙ በኋላ ማጣራት ጀመረ፣ ማዋራት ጀመረ። አንቺ እኮ መልካም ሴት ነሽ፣ አንቺ እኮ ጥሩ ሴት ነሽ ምናምን እያለ ከሷ ጋር ነገር ለመውሰድ ፈለገ። ከዛም በኋላ ላይ እሺ ብላ ከዛ ተጠየቀች በኋላ ነገረችው። እስኪ አንድ ነገር ላማክርህ፣ የሆነ ጓደኛዬ አማክሮኝ ነበረ። አንቺ ለነሱ ምንሽ ናት ስላት፣ አይ እነሱ ጓደኞች ናቸው። ያኛው ጓደኛው እኛ ቤት መጥቶ ጫማ ስለሚጠርግ በቃ ስራ ክቡር ነው ብዬ ልሰራ ነው። ግን የአንቺ ስራ እኮ አይመጥንሽም ማለት እኮ እንደማይመጥነኝ አውቃለሁ፣ ግን ደግሞ ደስ ይለኛል ሰው ማገዝ አለችው። ከዛ እሺ አለችና አሁን ጓደኛው በጣም የሚወዳት ጓደኛ እንደነበረችው እሷ ደግሞ ወደ አሜሪካ እንደሄደችበት ነው። ከዛ ደግሞ እሷ በሄደችበት አካባቢ ብዙ አመታት ሲጠብቀን ነበረ። ከዛ 3 ቀን ልቡ ስለሰበረችው አሁን ሌላ ልጅ የሚያፈቅራት አለች። እሱ ማነት ፊዮሪ ናት። ፊዮሪ ከዛ ሰና አሁን ፊዮሪን በጣም ይወዳታል። አዎ አሁን ላይ በጣም ይወዳታል። አንተ ምን ታስባለህ አሁን አለችው። እኔ ምን አውቃለሁ፣ አንቺ ምን ታስቢያለሽ? እኔማ የመጀመሪያ ጓደኛውን ቢያገኛት ወደዛች ነው እንጂ የሚመለሰው ወደዚችኛይቱ አይመለስም ወደ ፊዮሪ አለችው። እና ያችኛይቱን ጓደኛይቱን ካገኘት ፊዮሪ ይለቃታል ማለት ነው። እንደዛ ብዬ አስባለሁ። ምክንያቱም የሚወዳትን መጀመሪያ ታገኘ ያችኛይቱን እንደማይፈልጋት ይወዳታል እንጂ ያችን ያፈቅራታል አለችው። ከዛ እሱም ደግሞ በቃ በዚህ በኩል ላይ ሁላችንም እንስማማለን፣ እንትን እንነጋገራለን፣ እረዳችኋለሁ የሚያስፈልጋችሁ ነገር ካለ አለት። እሺ እንግዲያማ እንደዛ ከሆነ አስተዋውቃለሁኝ አለችው። እንግዲህ እሷ እንደ መልካም ሴት ሆና እሱን ወደ እነሱ ጋር ይዛ ሄዳ ልታስተዋውቅ፣ እሱ ደግሞ ነገሩን ሊያቀሳስርባቸውና ሊበላ ማለት ነው። እንግዲህ አስባችሁታል። አንዳንድ ጊዜ ነገሮች ሲመጡ በጣም ያስደነግጣሉና ከዛ እሷም እንደዛ ስትለው በቃ ፊዮሪን ታገኘት ያችኛቱን ፍቅረኛውን ታገኝማ ፊዮሪን ይለቅልኛል ብሎ እሱ ደግሞ በልቡጥ አስባችሁታል። ያናድዳል። በጣም እስስት ነው። ከዛም በኋላ ተለያዩና በቃ እሺ ቻው ምናምን ተባባሉ። ከዛ አለቃው ጋር ይደውልለታል። አለቃው ጋር ይደውልለትና ጓደኛው ጋር ይደውልለት፣ አንተ የሆነ ደወለልኝ። ማን የደወለው? ለምን ደወለልኝ? እንዴት አንተ እንድደውልልኝ ያደረከው አለው። እኔ ምን አውቃለሁ እንዴት እንደደወለልህማ እኔ የማውቀው ነገር የለኝም አለው። ከዛ የሆነች ልጅም እጃችን ላይ ገብታለች አለው። ማለት የሆነች ልጅ የምታስገኝ ልጅም አውራኝ እጃችን ላይ ወድቃለች። አሁን በጥሩ ሁኔታ እየተያሄደ ነው አለው። እሺ አለ። ከዛ እንዲደውልልኝ እንዲደውል እንዳታስደርገው፣ አሁን እንዲደውልልኝ አልፈልግም፣ ምን አሁን ስራውን እንዳያበላሽብኝ አለ። አንዳንድ ጊዜ በህይወታችን ውስጥ በጣም መጥፎ ሰዎች መጥፎ ላይ ነው የሚወድቁት በኋላ ላይ፣ አሁን ላይ መስላቸው ይችላል እንጂ ማለት ነው። ምክንያቱም እኛ መጥፎ እንስራ ብለን በመጥፎ በምናስብበት ሰዓት ያ ሰው ደግሞ መጥፎ ነገር እንደሚያጋጥመው ነው። በቃ የኛውም ልቡ እንደተሰበረ እየደወለ እንደሚጨቀጭቀው፣ አንተ ቆሻሻ፣ አንተ የደሃ ልጅ፣ አንተ ጎዳና ጠራቂ፣ አንተ ለፊዮሪ አትገባትም ምናምን እያለ ነው። አሁን እሱ ስልኩን ቀየረበት። እሱ ነበረ አሁን እሺ እችኛይቱ ልጅ ስደውልላት አበባውን እኔ ያናደደኝ አስመሳይ ሰው በህይወታቸው ውስጥ በጣም አደገኛ ነው። ከዛ እሷም ደግሞ ወደ መስጊድ እየሄደች ነበር እና ከኋላ መጣና የሆነ ህፃን ልጅ ለዛች ለልጅ ሄድና ይሄን አበባና ይሄን ጽሁፍ ስጣት አለው። ከዛ እሺ ብሎ እሱም ደግሞ ያ ህፃን ልጅ ያንን አበባ ሰጣት። ከዛ ሲሰጣት ተቀበለችና አነበበችና እንደሚወዳት ምናምን ገልጾላት ያችን አበባ ይዛ፣ እኛ ሴቶች ስንባል ደግሞ አንዴ ታተወድልን መውደቂያ የለንም። በቃ ያችን አበባ ሸተተች። ከዛ ምሳም ደስ ብሏት ወደ ጓደኛዋ ጋር ደወለች። ጓደኛዬ አንቺ ብቻ ጠፋሽ፣ እሱ እኮ ገጣሚው እኮ በጣም እየወደድኩት ቀን በቀን እየጨመረ ነው የሚሄደው አለቻት። አይዞሽ በቃ አንቺ የምትመጭበት ቀን ይናፈቀኝ። ዛሬማ ብታይ እኔ ወደ መስጊድ እየሄድኩኝ አበባ ልኮልኝ ጽፎልኝ በጣም እየተለየ ነው። በቃ እንዴት እንደምወደው ብታይ እኮ አለቻት።
እሺ ምናምን አለች። ከዛ እሱም ደግሞ ለማስመሰል ድውል አደረገ። የኔ ቆንጆ እንዴት ነሽ? ደህና ነሽ? ደህና ነኝ። እኔ እንደምወድ እኮ ታውቃለህ አይደለ? እኔም እኮ ወድሻለሁ፣ ግን የተለያዩ ነገሮች አሉ። እነዛን ስራዎች ልጨርስ ብዬ ነው አላት። እሺ አለች። የዋሂቱ ማለት ነው። እንድንገናኝ ፈልጋለሁኝ እኔ እነዚህን በግጥም በደብዳቤ ሳይሆን በቃ አንተ ፊት ለፊቴ ቆመህ አንተ ፊት ለፊቴ ቁጭ ብለህ በቃ እነዚህን መስማት የምፈልገው ባፍህ ነው መስማት የምፈልገው አለችው። እኔም እኮ ወድጄ አይደለም ማግኘት እፈልጋለሁኝ። እንገናኝ ካልሽኝ አንዳንድ ነገሮች የምሰራቸው ስራዎች አሉ እመጣለሁኝ አላት። እውነቱን ለምናምናት አይ እንደሱንም አንዴት ስተው አልፈልግም እሺ ብላ እሷም ደግሞ ዘጋችው ስልኩን። ኧረ ወይኔ ማስመሰል፣ ኧረ ወይኔ ማስመሰል። አሁን ሰው በጻፈው ደብዳቤ ሰው በጻፈላት እኔ ግርመኝ። እሷ ለራሱ ለምንድን ነው ጽሁፉ አንድ አይነት ጽሁፍ ሳይሆን ስታየው ሌላ ነገር ያላሰበችው ለምንድን ነው ጥያቄ የሆነብኝ ነገር። ምክንያቱም ማሰብ ነበረባት ያኛው ጽሁፍና ይሄኛው ጽሁፍ አሁን የሁላችንም ጽሁፍ የተለያየ ጽሁፍ ነው የሚኖረው። እንዴት ያንን አላገናዘበችውም? እኔ ገረመኝ እሱ ነው። እና በጣም ልብ ስብር ነው የሚያደርገው። የሆነ አስመሳይ ሰው፣ በጣም አናደድ ሰው ነው። ቆይ በኋላ ሁሉን ነገር ከታወቀ አሁን ትወደኛለች ብሎ እሱ ያስባል? እንግዲህ አስባችሁታል? ዛሬ ያንን ደብዳቤውን እሱም በቃ የሚሄድበት አለ ብሎ ጓደኛውን ወደዛ ወደ ደብዳቤ የሚጽፍበት ቦታ ሄዶ እየጻፈለት እያለ መጣች እሷ። ስትመጣ እየጻፈ ነበረ። ከዛ ያን ደብዳቤ አስቀምጦ ሊነሳ ሲል ከዚህ እሷ ድረስ አለችበት። አንተ ነህ አለችው። ያው እንግዲህ ስልክ ቁጥሩን አስቀምጦ ነበር። የምትደዋወለው ከዛኛው ልጅ ጋር ነው። ከማን ጋር ነው የምትደዋወለው? ፊዮሪ ማለት ነው። ከምታፈቅረው ልጅ ጋር አይደለም የምትደዋወለው። እሺ ያን ስትደውልለት በኋላ ላይ እንደዛ እየተባለ ስልኩስ እንትን ስትል እንዴት ነው የሚሆኑ? እኔ በጣም ነው ግራ የተጋባኝ። አይ ፍቅር እንደ ፍቅር እኮ የማይሰራው ነገር የለም። ፍቅር እኮ እውር ነው ይባላል። አሁን እች ልጅ ጎዳና እንደምጠርግ ታውቃለች። እሱ ሁል ጊዜ ያያታል። በቃ ዛሬ ደግሞ ድንገት አይተዋለች። አንተ ነህ ወይ የተባለ ነው ያለቀው። ምን እንደሚመጣም ወደፊት አናውቅም። በጣም ከባድ ነው። ወድና የተከበራችሁ ውድ ቤተሰቦቼ ከአስመሳይ ሰው አላህ ይጠብቃችሁ። ቀጣይ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።